የኔ ካልሆንሽ ራሴን ነው የምገለው። እንዲህ ይቻላል እንዴ ትለናለች እሙ ፋንታ በጽሁፏ። ያው ለድምጼ ትልቅ ይቅርታ ጠይቃለሁ፣ ትንሽ ጉንፋን ይዞኝ ነው። ከ3 ወራት በፊት አንድ ወዳጄ የፍቅርሽ ጭስ አፍኖ ሊገለኝ ነው ብሎ መውጫ መግቢያ ሰጣኝ። ተው የኔ ወንድም እኔ እኮ አልሆነህም ምናምን ብዬ ለማሳመን ሞከርኩ። ደግሞ ያፈነው የፍቅር ጭስ ላጠፋው እንደምችል እርግጠኛ ስለነበርኩ ማጥፋቱ ላይ ወጥሬ መስራት ጀመርኩ። ትንሽ ቆየና አይ የፍቅርሽ ጭስ አይደለም የሚገለኝ፣ አሁን ብሶብኛል፣ የኔ ካልሆንሽ ራሴን ነው የምገለው አለ። ይሄኔ ፈራሁ። ምንም ክፉ ነገር ሳልናገር ተው አንድ ምግብ 500 ብር የተባለን ሰዓት ክው ብለሃል ሳልለው ቤት ክራይ ጨመሩብኝ፣ ደሞዝ አንሶኛል፣ እማዬ ጋር ልመለስ መሰለኝ ምናምን እያልክ ነበርኩ፣ እሱን መጀመሪያ አስታግስ ሳልለው በቃሽ እንጠናና አልኩት። ተስማማል። አሁን ዛሬ የሰርግ ፎቶ አየው እሱ አግብቶ እና ደደብ ተማሪ ሆኜ እሱን ለማጥናት 3 ወር ሙሉ ሲፈጅብኝ ቀለቤዋ አፈፋ አደረገችኝ ነው የምላችሁ። በእርግጥ ማጥናቱን ረስቸው ነበር። እሺ እሱስ ሊገለኝ ነው ምናምን ያለውስ ፍቅር የት ገባ? የኔን ነፍስ ቀድሞ ሊያወጣት ነበርኩ። ቆይ ግን እንዲህ ይቻላል እንዴ? ሆ